ስትሮንግ ዩቲዩብ ተከታታዮች በሙሉ ሰላም ለእናንተ ይሁን። ዛሬ በአንድ ርዕስ ላወራችሁ ነው የመጣሁት። ያም ርዕስ ምንድን ነው? የሴት ልጅ ምን ያህል ጠንካራ ናት ወይንም ምን ያህል አረብ ሀገር ጠንካራ ሆና ትሰራለች የሚለው ማለት ነው። እና እኔ ከራሴ ታሪክ ልጀምር፣ የሰዎችን ታሪክ ከማውራቴ በፊት ማለት ነው። እና 11 ዓመት ሆኖኛል ሳውዲ አረቢያ። እኔ 11 ዓመት ውስጥ ስሰራ ያለ እረፍት ነው የሰራሁት፣ ያለ በበቂ ሁኔታ ፀሐይ ባለማግኘት አይነት እንትን ውስጥ ማለት ነው ሁኔታ ውስጥ። እና ይሄንን ሳስበው እንዴት ነው ሰው ያለ ነፃነት እንደፈለገ ሳይወጣ ሳይገባ እንደፈለገ ሳይሆን እንዴት ነው የሚኖረው ምናምን ብዬ አስብና፣ ግን ደግሞ ለካ እግዚአብሔር ጠንካራ አድርጎን የፈጠረን ለዛ ነው እንጂ ከኛ አይደለም እላለሁ። እና እንደዚህ ሌላ የቻልኩበት ምክንያት ምንድን ነው? የሆነ ቲክቶክ ላይ አንዷ 18 ዓመቴ ነው አረብ ሀገር መስራት ከጀመርኩኝ ፖስት አይቼ ማለት በቃ በጣም ነው የገረመኝ። እግዚአብሔር እንዴት ጠንካራ አድርጎ እንደፈጠረን ያየሁት። እና ኮሜንቶቹ በጣም እንትን ስላለች ሪያክሽን እያደረግን ኮሜንቶቹን እናንብብ። ግን በእንደዚህ አይነት የስራ ሁኔታ ውስጥ ስናልፍ ብዙ ሰዎች የሆነ ያዝም ምናምን ይችላሉ። ግን እኔ ግን የሚታየኝ የእግዚአብሔር ሴት ልጅ እንዴት ጠንካራ አድርጎ እንደፈጠራት ያንን ነው የምረዳው። እና ለሁሉም ነገር እግዚአብሔር ይመስገን። ብቻ ኮሜንቶቹ በጣም ስሜታዊ ስላደረጉኝ አብረን እናንበባቸው አይመስላችሁ? እና አንዷ ኩዌት 15 ዓመቴ ነው ምናምን ብላ ፖስት አድርጋ በጣም ነው ያሳዘነችኝ። እና እንትን ከቪዲዮ አጠገብ አደርግላችኋለሁ ቪዲዮ። እና ኩዌት 15 ዓመቴ ነው አለች። ከዛ እዛ ውስጥ ገብተው በጣም ብዙ ኮሜንቶች አሉና ኮሜንቶቹን እናንብባቸው። እኔ ያለው ኩዌት 18 ዓመት ያለች ከባድ ነው ግን እግዚአብሔር ያጠንክርሽ እህቴዋ። እኔ 8 ዓመት አለች። የኢሞጂ እውነትን ያስለቅሳል። 8 ዓመት 8 ቀን ያስለቅሳል። 13 ዓመቴ ነው ብቻ ተመስገን። ለምን አትሉም? በህይወት ስላለው አለች። እውነትሽን ነው። እግዚአብሔር ይመስገን በህይወት አኑሮ ይህን ሁሉ እድሜ ስላስቆጠረን እግዚአብሔር ይመስገን። 21 ዓመት እመቤቴ፣ ወይኔ 21 ዓመት አለች። ሪፕላዩ ምን ቢል ጥሩ ነው? እዛው ተወልደሽ ነው ወይ ውዴ? እውነትሽን ነው 21 ዓመት? አዎ ማማዬ። በኢየሱስ ጋይስ፣ በነገራችን ላይ የስደት ኑሮ አስከፊ ነው። ግን ከአስከፊ የስደት ኑሮች ውስጥ እንደ አረብ ሀገር የቤት ሰራተኝነት አስከፊ የስደት ህይወት የለም ማለት ይኖራል የማናውቀው፣ ግን በጣም አስከፊ ነው። ምክንያቱም እንደዚህ ነው። በቃ ጠዋት ትነሳላችሁ፣ መደበኛ የተለመደው ስራ ይሰራል፣ እንደገና ትተኛላችሁ፣ የተለመደው ስራ ይሰራል፣ እንደገና እና ጭንቅላታችሁ ይዝጋል፣ ማርያምን ይዝጋል። 13 ዓመት ቀሪ ገንዘብ 0 ተመስገን። በነገራችን ላይ አረብ ሀገር ህይወትን አይቀይርም፣ ቀዳዳ ይሸፍናል እንጂ ህይወትን አይቀይርም የሚል ቻሌንጅ አይቼ ነበር። እውነት ነው። ጊዜያዊ የገንዘብ ድጋፍ እንጂ 10 ምናምን ዓመት ተሰርቶ የሚለወጥ ህይወት የለም፣ በተለይ አረብ ሀገር። ምክንያቱም የምትሰሩት አንድ አይነት ስራ ነው። ትነሳላችሁ፣ ቤት ታጸዳላችሁ፣ ብለሽ ታጥባላችሁ፣ ምግብ ትሰራላችሁ፣ ልጆች ትይዛላችሁ፣ ትተኛላችሁ፣ ተመለሳችሁ። ያንን ነው። የጭንቅላት እድገት አያመጣም። ብቻ አስጠሊታም ነው። ግን ይሄ ፋሽን መቼ ነው የሚያልፈው? ምንድን ነው ኢትዮጵያ ላይ ገገመ እኮ የስደትና የዘረኝነት ፋሽን አያልፍም እንዴ? እዚህ ጋር ደግሞ ማለት ነው ደሞዛቸው ስንት እንደሚከፍሉ ምናምን 8 ዓመት በ3500 ጥሩ ደሞዝ ነው። ግን እድሜሽ አንድ ስራ ላይ ብዙ ዓመት መቆየት ማለት የእግዚአብሔር ጥንካሬ ነው። ግን ደግሞ መቀየር የሚቻልበት እንትን ሁኔታ ውስጥ ካላችሁ ብትቀይሩት ምክርና ዱላ ለሰጪው ቀላል። እንደዛ ነው። እንደዛ ያዙልኝ። እኔ 14 ዓመቴ በአንድ ሺህ ሪያል። እኔ በነገራችሁ ላይ ማለት ነው በመጣው በአመት ነው ደሞዝ ያስጨመርኩት።
በየአመቱ ደሞዝ አስጨምር ነበር። በየአመቱ አሁን ነው ደሞዝ ማስጨመር የለም ምን ማስጨመር የለም። ባለውበት የረጋሁት እኔ አዲስ ዱባይ ነው የመጣሁት። በፊት ሳውዲ ሰርቼ ነበር እና ሲያመጣኝ ደላላው 1200 ብሎ ነበር። ሰዎቹ ደግሞ 1000 ነው የምንከፍልሽ ካልፈለሽ ብሎ ካድርጌ እንመልስሻለን እንልክሻለን አለኝ። ደላላ ግፋችሁ ግፍ አይደለም እግዚአብሔር ዋጋችሁን ይስጣችሁ። 8 ዓመቴ 1600 ሪያል አገር ገብቼ ተመልሻለሁ እና ውጭ አልወጣሁም። ልብስ በራሱ ትገዛልኛለች። ስራ የለውም። ቤቱ ጸባያቸው ጥሩ ነበር። ኦኬ ጥሩ ቤት ገጥሞች ነው እንደንቺ ኦኬ እግዚአብሔር እንኳን አደረገልሽ። ግን ሌላ ሰው ይምጣበት ምናምን ብዬ አልመኝም። ጥሩ ቤትም ቢሆን እንዲህ አይነት ህይወት 11 ዓመቴ ነው 1400 ወይኔ ታውቃላችሁ። አሁን እቺ ልጅ እርግጠኛ ነኝ በጣም ድብርት ውስጥ ናት። በጣም ነው የሚሰለችው። ደግሞ ሲሰለች ሰውም ሰማዩ ምድሩ ሁሉ ነገር ነው የሚያስጠላችሁ። ሁሉ ነገር ማለት ነው። ገንዘቡ ራሱ የሚከፈላችሁ ደሞዝ ራሱ ያስጠላችኋል። በየ2 ዓመት ማስጨመር ግድ ነው። እነሱ ያውቃሉ በየ2 ዓመት እንደሚጨመር። እኛ ካልተናገርን ግን አይጨምሩም አውቀው። እውነቷን ነው። በነገራችን ላይ በኮንትራት የምትመጡ ልጆች በየ2 ዓመቱ ኮንትራታችሁ ይታደሳል። ኮንትራታችሁን አሳድሰው እናንተን ወደ ሀገር ከሸኙ አዲስ ሰራተኛ ነው የሚያመጡት። አዲስ ሰራተኛ ሲያመጡ ደግሞ ማለት ነው እንደ አዲስ ብር ያወጣሉ። ያንን ብር የሚያወጡትን ጨምሮልኝ ደሞዝ ብትሏቸው አሪፍ ነው። አስጨምሩ። እኔ በጣም አስጨምሬያለሁ። በ700 ምናምን ሪያል ገብቼ 1000 ምናምን አስደርጌ ያውቃለሁ። ከ1000 በላይ 7 ዓመት ልጨርስ ነው 1000 ነበርኩ እስከ 2 ዓመት 2 እስከ 4 1200 አረጉልኝ። አሁን 1500 አረጉልኝ። በዛ አስጨምሬ ግን የሚሻለው ምንድን ነው? እንደኔ ማለት ነው ስራ ለመስሪያ የሚያስችላችሁን የመንቀሳቀሻ ገንዘብ ካላችሁ አመት ሳታስቆጥሩ ወደ ሀገራችሁ ግቡ። እውነት ማለት በቃ ሁሉ ነገር ከንቱ ነው የሚሆንባቸው። አሁን እዚህ ጋር 9 ዓመት በአንድ ቤት ውስጥ 1300 ድርሃም አመት በቆጠራችሁ ጊዜ አሁን እቺ 9 ዓመት አናት እውነቴን ነው የምላችሁ የሚከፈላት ደሞዝ ብሩ ራሱ ግራ ነው የሚገባት። በጣም ነው የሚያስጠላት በቃ። ምክንያቱም እድሜያችሁ እየጨመረ በሄደ ቁጥር ገንዘብ ከእናንተ እንደማይበልጥ ጊዜያዊ ችግር እንጂ ያስወጣችሁ እናንተ ከገንዘብ በላይ እንደሆናችሁ ሲገባችሁ፣ ገንዘብ ጊዜን እንደማይገዛው ሲገባችሁ በጣም ነው የሚደብራችሁ። በጣም በቃ ህይወት ያስጠላችኋል። እኔ 15 ዓመቴ ነው አንድ ቤት ውስጥ ግን ደሞዝ ግን በየአመቱ ይጨምርልኛል። ጥሩ ነው ግን ስደት በቃኝ ማለት ግዴታ ነው። እንግዲህ እግዚአብሔር ለሀገራችን ሁላችሁ የሚያውቃል። እንዲህ አይነት ኮሜንቶች በጣም ስለሚስቡኝ ነው ያነበብኩላችሁ እና ዩቲዩብ ሰብስክራይብ አድርጉት። የተለያዩ መጽሐፍ ታሪኮችን አነብላችኋለሁ። ፍቃድ ከቻልኩኝ እግዚአብሔር ከረዳኝ ወጥቼ ደግሞ የተለያየ ቪዲዮ ሰራላችኋለሁ ሪያድ ላይ ብዬ አስባለሁኝ። መስትሮንግ ሰብስክራይብ አድርጉ።